የምርጫ አስፈጻሚ አካላት ስልጠናና የምርጫ ቁሳቁስ ስርጭት በወልቂጤ ከተማ ተከናወነ። በሐምሌ ወር በሚከናወነው አገራዊ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ዝግጅቶችን በትጋትና ቅልጥፍና እየከወነ ያለው የምርጫ አስፈጻሚ ቦርድ የምርጫ ስርዓትና የምዝገባ ሂደቱን የሚያስቃኝ የስልጠናና የቁሳቁስ ስርጭት መርሃ ግብር በማዕከላዊ ኢትዮጵያ ክልል ወልቂጤ ከተማ አድርጓል። በክልሉ የመጅሊስ ምርጫ አስፈጻሚ ቦርድ አባል ዶክተር ተውፊቅ አጫሉ ንግግር በተከፈተው መድረክ ላይ የህዝበ ሙስሊሙ ታሪካዊ ትግልና ጥያቄዎች የሚመለሱበት ነው ያሉትን ምርጫ በተሳካ መንገድ እንዲከወን ማድረግ ታሪካዊ ኃላፊነት መሆኑን ገልጸዋል። አካታች ተአማኒና ፍትሐዊ ምርጫ ማድረግ ለድርድር የማይቀርብ ጉዳይ መሆኑንም አያይዘው አሳስበዋል። በመድረኩ ላይ የምርጫ አስፈጻሚ አካላትን በክልል፣ በዞን፣ በወረዳና በመስጂድ ያላቸውን አወቃቀር አስረድተዋል። በስልጠናና የውይይት መድረኩ ላይ ከቀቤና ልዩ ወረዳ፣ ከጉራጌ ዞንና የም ዞን የተውጣጡ የምርጫ አስፈጻሚዎችና የምርጫ አስፈጻሚ ግብረ ኃይል ወይም የሹራ ቴክኒካል ታክስ ፎርስ አባላት ተሳትፈዋል። መድረኩ የምርጫ ቁሳቁስ ርክክብ በማድረግ ተጠናቋል። የመጅሊሱ የምርጫ አስፈጻሚ ቦርድ በቀጣዩ የሐምሌ ወር ለሚደረገው ታሪካዊ ሀገር አቀፍ የጠቅላይ ምክር ቤቱ ተወካዮች ምርጫ ዝግጅቱን በየደረጃው እያደረገ ያለ ሲሆን ምርጫው በተያዘለት የጊዜ ገደብ የሙስሊሞችን ተቋማዊ እምርታ በሚያጸና መልክ እንደሚከናወን ይጠበቃል። ተመሳሳይ መድረክ በዚሁ ክልል በወራቤ ከተማ መከናወኑም ተገልጿል። ይህን ገጽ በመከተል ስለ ምርጫ ሂደቱ ተአማኒ መረጃና ግንዛቤን ያገኙ። ምርጫ ለጽኑ ተቋም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ